ጥቁሮችን አምርሮ በመጥላት አርጀንቲናን የሚያክል ሀገር የለም ቢባል ማን ያምናል? በሀገሯ የነበሩ የጥቁር አርጀንቲናውያን ቁጥር እንዲቀንስ ዜጎቿ በጦርነት እንዲያልቁ አድርጋለች ቢባሉስ በቀላሉ ያምናሉ? ነገሩ ግን እውነት ነው። አብዛኞቻችን በኳስ ዝነኝነቷ የምናውቃት የሜሲ ሀገር አርጀንቲና ጥቁሮች የሚሳደዱባት፣ ታሪካቸው ከሀገራቸው መዝገብ የተሰረዘባት፣ አጎንብሰው የሚሄዱባት ሀገር ናት። በዚህ ሳምንት ከአፍሪካዊቷ ግብፅ ጋር ባደረገችው የዓለም ዋንጫ የእግር ኳስ ውድድር ላይ ያን ሁሉ በደልና ወንብድና ለመፈጸሟ ዋነኛ ምክንያትም በጥቁሮች መሸነፍ የሞት ያህል በመቁጠራቸው እንደሆነ በብዙዎች ይታመናል። እንኳንስ ሌሎች ለአድናቂዎቹ እንኳን ክብር እንደሌለው የሚነገረው ሜሲም ይህም ባህሪውን ከዚሁ ከሀገሪቱ ፖሊስ የወረሰው ስነ ልቦና ይሆናል እየተባለም ይታማል። በበርካታ የዓለም ዋንጫ ውድድሮች ላይ መሳተፍ የምትታወቀው አርጀንቲና በዘመኗ አንድም ጥቁር ተጫዋች አሰልፋ ማታቅ በከፍተኛ ዘረኝነት የምትወቀስ ሀገር ናት። በዓለም ዋንጫም ብቻም ሳይሆን በሌሎች ሀገር ውስጥ ስልጣኖችና ውክልናዎች ጥቁሮችን የማትወክለው አርጀንቲና ጥቁሮችን ከሀገሯ ለማጥፋት ያላደረገችው ነገር እንደሌለም ይነገራል። ብዙዎች አርጀንቲና የነጮች ሀገር ብቻ እንደሆነች ያስባሉ። እውነታው ግን ከዚህ የተለየ ነው። በአርጀንቲና ከህዝቡ ከ40 በመቶ በላይ የሚሆኑ ጥቁሮች እንደነበሩ ሀገሪቱ ራሷ በተለያዩ ጊዜያት ይፋ ባደረገቻቸው ሰነዶች አረጋግጣለች። ይሁን እንጂ እነዚያ ሁሉ ጥቁሮች በተለያዩ መንገዶች እንዲጠፉ ከመደረጋቸውም በላይ በሕይወት ያሉትም ቢሆኑ አደባባይ እንዲወጡ አይፈቀድላቸውም። በአርጀንቲና ብሔራዊ የእግር ኳስ ቡድን ውስጥ ጥቁር የማይታየው ለዚህ እንደሆነ በስፋት የሚነገር ሲሆን በአጠቃላይ በአርጀንቲና ጥቁሮች ዙሪያ ያለውን ታሪክ ባጭሩ እናስደምጠዎት። ጥቁር አርጀንቲናውያን ወይም አፍሮ አርጀንቲናውያን በመባል የሚታወቁት ሙሉ በሙሉ ወይም በአብዛኛው ከሳህራ በታች ካሉ የአፍሪካ ሀገራት የዘር ሐረግ ያላቸው አርጀንቲናውያን ናቸው። የአፍሮ አርጀንቲናውያን ማህበረሰብ የተፈጠረውም በአትላንቲክ ውቅያኖስ በኩል በተካሄደው የባሪያ ንግድ ምክንያት በግዳጅ በባርነት የመጡ ሰዎችና በኋላም በስደት በገቡ ዜጎች አማካኝነት ነው። ስፔን የደቡብ አሜሪካ ሀገሮችን በወራ መያዝ በጀመረችባቸው ዓመታት የሀገሬው ተወላጆች ወይም ቀይ ህንዶች በግዳጅ ስራ ለመበዝበዝ የተለያዩ ኢኮኖሚያዊ ስርዓቶችን ዘርግቶ የነበረ ቢሆንም በአንዳንድ የአሜሪካ ግዛቶች የህዝቡ ቁጥር አነስተኛ መሆኑ የሀገሬው ተወላጆች ወይም ቀያይ ህንዶቹ ከአውሮፓውያን ባህል ጋር ላለመስማማት ያደረጉት ተቃውሞ ቀኝ ገዢዎቹ ያሰቡትን እንዳያደርጉ እንቅፋት ሆነባቸው። እናም ሌሎች የጉልበት ስራ የሚሰሩ ህዝቦችን እንዲፈልጉ አስገደዳቸው። በተለይም በቀኝ ገዢ አውሮፓውያን አማካኝነት ወደ እነዚህ ሀገራት በገቡ አዳዲስ በሽታዎች ምክንያት የደረሰው ከፍተኛ የሞት አደጋ የሀገሬው ተወላጆችን ቁጥር በከፍተኛ ሁኔታ እንዲቀንስ ማድረጉ ጥቁሮችን ወደ እነዚህ ሀገሮች ማስመጣት አማራጭ የሌለው ጉዳይ ያደረገው። እስከ 19ኛው ክፍለ ዘመን አጋማሽ ድረስ በላቲን አሜሪካ አህጉር ውስጥ ዋነኛው የኢኮኖሚ እንቅስቃሴ የማዕድን ቁፋሮና ግብርና ነበር። የአፍሪካውያን የባሪያ ጉልበት ከአውሮፓውያን ጋር በነበራቸው መልክዓ ምድራዊ ቅርበት ምክንያት የአውሮፓውያኑ በሽታዎች የመቋቋም አቅም ስለነበራቸው ተመራጭ ሆኑ። እንዲሁም አፍሪካውያን ሰራተኞች ከቅኝ ግዛቶቹ ሞቃታማ የአየር ንብረት ጋር በቀላሉ ይላመዱ ነበር። በአርጀንቲና ሁኔታ የአፍሪካ ባሪያዎች ፍልሰት በሪዮ ዴ ፕላታ ቅኝ ግዛቶች የተጀመረው በ1588 ነበር። የባሪያ ንግዱ በቦነስ አይረስ ወደብ በኩል በሰፊው ተስፋፍቶ የነበረ ሲሆን በዚያም በሺዎች የሚቆጠሩ አፍሪካውያን ባሪያዎች ለመሸጥ ይገቡ ነበር። እንዲሁም አብዛኞቹ በኮንትሮባንድ መረብ አማካኝነት ወደ ብራዚል ይላኩ ነበር። ይህንን ተከትሎ በተለይ ከሳህራ በታች ካሉ የአፍሪካ ሀገራት በርካታ ጥቁሮች ወደ እነዚህ ሀገሮች መግባታቸው በ18ኛውና በ19ኛው ክፍለ ዘመን እነዚህ ህዝቦች በአንዳንድ የአርጀንቲና ከተሞች ውስጥ እስከ 50 በመቶ የሚሆነውን የህዝብ ቁጥር ይሸፍኑ ነበር። በአርጀንቲና ባህል ላይም ትልቅ ተጽዕኖ ማሳደር ችለው ነበር። ከጊዜ በኋላ ግን የሰፊ ቁጥር ያለው ማህበረሰብ ቁጥሩ እየቀነሰና ሙሉ በሙሉ በሚባል ደረጃ ወደ መጥፋት እየተቃረበ የብዙዎችን ትኩረትም መሳብ ጀመረ። ጥቁሮች በሀገራቸው ከሚደርስባቸው ከፍተኛ መገለልና አድሎ በተጨማሪ ቁጥራቸው የቀነሰበት ምክንያት በተመለከተ የተለያዩ ክርክሮች ተነስተዋል። በርካታ ጥናቶች በጥቁሮች ላይ የዘር ማጥፋት ወይም ጄኖሳይድ ተፈጽሟል ብለው ያምናሉ። ከቀረቡት ምክንያቶች መካከል በ19ኛው መቶ ክፍለ ዘመን በነበሩ ጦርነቶች ላይ ጥቁር ወታደሮች በከፍተኛ ቁጥር እንዲሰለፉ መደረጉ፣ ይህም በወቅቱ በነበሩት መንግስታት ሆን ተብሎ የታቀደ ነበር በሚል እና በ1871 በቦነስ አይረስ ደቡባዊ ክፍል የተከሰተው የቢጫ ወባ ወረርሽኝ እንዲሁም የተሻለ የፖለቲካ አካባቢ አየር ወደ ነበራት ጎረቤት ሀገር ኡሩጓይ በብዛት መሰደዳቸው ይጠቀሳል። የአርጀንቲና ባለስልጣናት ግን ይህን ሁሉ አይቀበሉም። ጥቁሮቹ የት ገቡ በሚል ለሚቀርብላቸው ጥያቄ በዘመኑ ከአውሮፓ ከመጡ ነጮች ጋር ተዳቅለው ጠፍተው እንጂ በበሽታም ሆነ በጦርነት አላለቁም ሲሉ ይመልሳሉ። የአርጀንቲና ልሂቃን ነጭ ካልሆኑ ወላጆች የሚወለዱ ልጆች ከነጮች ጋር ከተደባለቁ ሊሻሻሉ ይችላሉ ብሎ ያስቡ ነበር። በእርግጥ በቀኝ ግዛት ማብቂያ ላይ የዘር መደባለቅ የተለመደ ነበር። ምክንያቱም በወቅቱ ዘረኝነት የነበረ ቢሆንም በአርጀንቲና የነበረው የማግለልና የኃይል ደረጃ ያነሰ ነበር። ባሪያዎች ነፃነታቸውን በገንዘብ የመግዛት ዕድላቸው ሰፊ ስለነበር ባርነት ከመሻሩ ከበርካታ ዓመታት በፊት ጀምሮ ማሽቆልቆል ጀምሮ እንደነበርም ይጠቅሳሉ። በ19ኛው ክፍለ ዘመን መገባደጃ ላይ እንደ ሞሮቾስ ወይንም ደግሞ ክሬዮሎስ ያሉ አዳዲስ ቃላት
ሙሉ ለሙሉ ነጭ ያልሆነውን አብዛኛውን የህብረተሰብ ክፍል ለመፈረጅ ጥቅም ላይ መዋል ጀመሩ። ይህም በኋላ ላይ በሀገሪቱ ውስጥ ጥቁርና የሀገሬው ተወላጆች ጠፍተዋል የሚለውን ትረካ ለመገንባት ረድቷል። በ1887 በተደረገው ይፋዊ ቆጠራ የጥቁር ህዝብ መጠን 1.8% ብቻ ሆኖ ተመዘገበ። ከዚያን ጊዜ ጀምሮ በህዝብ ቆጠራዎች ላይ የዘር ምድብ እንዳይመዘገብ የተደረገ ሲሆን ለሚቀጥለው አንድ ክፍለ ዘመን ያህል በአርጀንቲና ስለ ጥቁር አርጀንቲናውያን ምንም ጥናት አልተካሄደም። ይሁን እንጂ ዛሬም ድረስ በአርጀንቲና የሚገኙ ጥቁር አርጀንቲናውያን ቀና ብለው ለመሄድ የሚሸማቀቁበት ዘመን አሁንም አላለቀም ማለት ይቻላል።